ምን አይነት ተጫዋች ሊያዘዋውር እንደሚችል መገመት ይቻላል። ከፍተኛ ጥራት ያለው መጥቶም በምርጥ 11 ውስጥ በቀጥታ መሰለፍ የሚችል ሬዲሜድ የሆነ ኮከብ ነው የሚያስፈልገው። ሬዲሜድ የሆነ መጥቶ ገና ለምዶ ለወራት ቆይቶ እንደ ሁኔታው ታይቶ ቋሚ አስተላለፍ ውስጥ የሚገባ ሳይሆን እንደመጣ ምርጥ 11 ውስጥ በግራ በኩል ለአርሰናል ሁነኛ የሆነ አይነተኛ የሆነ የማጥቃት ሚና መጫወት የሚችል መሆን አለበት። በዚህ ረገድ የፕሪሚየር ሊግ ልምድ ያለው ተጫዋች በጣም አስፈላጊ እንደሆነ መመዘኛዎች እንደሚያሟላ ግልጽ ነው። ሰሞኑንም እዛም እዚህም ሲወራ እንደነበረው ሞርጋን ሮጀርስ የሚኬል አርቴታ ለዚህ ቦታ ተቀዳሚው ኢላማ ነው። ሞርጋን ሮጀርስ በእንግሊዝ ብሔራዊ ቡድን በዓለም ዋንጫ ላይ ነው የሚገኘው አሁን በዚህ ሰዓት ላይ እና እንደራደር ብትሉት ወኪሎቹን እንኳን መላክ አይፈልግም። ምክንያቱም ሀሳቡ እንዲበተን አይፈልግም። ይሁንና አስቶን ቪላ በቀላሉ ባይሸጠውም ሊሸጠው እንደሚችል የሚጠበቅ ተጫዋች ነው። ግን በቀላሉ አይሸጥም። ትልቅ ተጫዋች ነው። እንግሊዝ ብሔራዊ ቡድን ተጫዋች ነው። ያለፈውን የውድድር ዘመን የአስቶን ቪላን ውጤታማነትን ካየን ቁልፉ ተጫዋች ሞርጋን ሮጀርስ ነው። ለቻምፒየንስ ሊግ ለሚቀጥለው የውድድር ዘመን አስቶን ቪላ ይሳተፋል። የሚቀጥለው ሲዝን የገቢ ጉዳይ ለአስቶን ቪላ የተሻለ ተስፋ የሚሰጥ ነው። ስለዚህ ቪላ መሸጥ ያለበት የመሸጥ ግዴታ ውስጥ የሚገባባቸው ምክንያቶች እንዳሉ እየተዘገበ ነው ያለው። ሮጀርስንም ሸጠ፣ ሌላን ተጫዋች ሸጠ፣ ብቻ የሚያስተካክለው የሂሳብ ሚዛን አለ ከፋይናንሻል ቁጥጥር ደንቦች አንጻር እና ሮጀርስ ልቅ ተጫዋች ስለሆነ የመጀመሪያ ለሽያጭ የሚያቀርበው ይሆናል ተብሎ አይታሰብም። ነገር ግን እንደ አርሰናል ያለ ክለብ ማለትም ከአስቶን ቪላ የተሻለ የሆነ ሮጀርስን ለመግዛት ሲመጣ ተጫዋቹ ፍላጎት ካሳየ አስቶን ቪላም ይሄን ተጫዋች ልሽጥ ካለ ቢገደድ በውድ ዋጋ ነው የሚሸጡ። ይሄ ምንም የሚያጠያይቅ አይደለም። ውድ ዋጋ ግን ስንት ነው? ቴሌግራፍ የተባለው ጋዜጣ እንደሚለው ቴሌግራፍ የሚለው 130 ሚሊዮን ፓውንድ ተምኖታል ይላል። ቴሌግራፍ ትልቅ ጋዜጣ ነው። ብዙ ዘገባዎቹ የታመኑ ናቸው። እንዲሁ ዝም ብሎ ለክሊክ ወይም ለክሊክ ቤት ወይም ለጋዜጣ ሽያጭ ብሎ የሚዘባርቅ አይነት አይደለም። 130 ሚሊዮን ፓውንድ ተምኖታል አስቶን ቪላ ይላል። እንግዲህ መተመን ማለት ግን መሸጥ ማለት አይደለም። ለድርድር መጀመሪያ ላይ የሚጠራ ዋጋ ሊሆን ይችላል፣ የሚሸጥበት ዋጋ ላይሆን ይችላል። አማራጭ አለ። ብራድሊ ባርኮላ ነው አሁንም በሁለተኝነት የተያዙ። የባርኮላ ጉዳይም በትሮሳር ቦታውን በበለጠ ብቃት ባለው ተጫዋች ማጠናከር ከተፈለገ እነዛን መመዘኛዎች ማሟላት የሚችል አይነት ተጫዋች ነው። እንደምታውቁት ፓሪስ ሰን ጀርመን አልፈልግህም አላለው። ነገር ግን ኮንትራቱ ሊጠናቀቅ 2 ዓመት ስለቀረውና ኮንትራቱን ለማራዘም እያመነታ ስለሚገኝ የመውጣት አዝማሚያን እያሳየ በመገኘቱ ምክንያት ባርኮላ ገዢ እየተፈለገለት ነው። ፈረንሳይ ሚዲያዎች እንደሚሉት ከሆነ ፓሪስ ሰን ጀርመን 116 ሚሊዮን ፓውንድ እና ከዚያ በላይ ሊጠይቅበት ይችላል። ይህንን ዘ አትሌቲክም ከ116 ሚሊዮን ፓውንድ የላቀ ወይም ከዚያ በላይ ዋጋ እንደሚጠየቅበት በፔዤ ለብራድሊ ባርኮላ አንድ ዘገባ ሰርቷል። ግን ይገባዋል ወይ 116 ሚሊዮን በላይ ይገባዋል ወይ ብሎ ይጠይቃል። እና በዝርዝሩ ኤክስፐርቶቹ እንደሚሉት ከሆነ የመስኩ አዋቂዎች አሁንም የባርኮላ ዋጋ 116 ሚሊዮንና ከዛ በላይ ሊባል የቻለው በቶተናም ምክንያት፣ በማንቸስተር ሲቲ ምክንያት ገና መስኮቱ ተከፍቶ ዓለም ዋንጫ ተጠናቆ እንኳን ክለቦች ሞቅ ባለ እንቅስቃሴ ውስጥ ከመግባታቸው በፊት ቶተናምና ማንቸስተር ሲቲ ከ100 ሚሊዮን በላይ እየከፈሉ የፕሪሚየር ሊግ ተጫዋቾችን ማዘዋወር ማስፈረም ወይም ደግሞ ለማስፈረም መስማማታቸውን ቀጥለዋል። እና ባርኮላ በአርሰናል እየተፈለገ ቢገኝም ሰሞኑን ደግሞ ዘ አትሌቲክ ራሱ እንዳለው በሊቨርፑልም ተፈላጊ ሆኗል። እና ተጫዋቾች ልብ በሉ፣ ተጫዋቾች በአንድ ክለብ ይፈለጉና
ቶሎ ዝውውሩ ማይጠናቀቅ ከሆነ ሌሎች ክለቦችንም ይስባሉ፣ ተጫራቹ ይበዛል። ያን ጊዜ የገበያ ላይ ዋጋው ይንራል ማለት ነው። አሁን በአርሰናል በማንቸስተር ዩናይትድ የሚፈለጉ ተጫዋቾች በዚህ ረገድ ዋጋቸው ከፍ እያለ መጀመሪያ ሲጠየቅባቸው ከነበረውም ዋጋ በላይ እንዲጠየቅባቸው በተለያዩ ምክንያቶች እያየን እንገኛለን እና አንዱ ምክንያት ምንድነው? የባርኮላ ዋጋ ከፍ ማለት ቅድም እንዳልኳችሁ የፕሪሚየር ሊግ ገበያ የተጫዋቾችን ዋጋ ማናሩ ነው። ሁለተኛው የዓለም ዋንጫ ጉዳይ ነው፣ ፔዤ ጠብቆ ለመሸጥ የመፈለጉ ነገር። ሶስተኛው ደግሞ ራሱ ፓሪስ ሰን ጀርመን ይህን ተጫዋች ማስቀጠል ይፈልጋል። ኮንትራቱን ተደራድሮ ቢያራዝምለት ደስተኛ ነው። ስለዚህ ፔዤ ተቸግሮ የሚሸጠው ተጫዋች ስላልሆነ በቃ በኮንትራት ለማራዘም ፍላጎት አለማሳየቱ ካልሆነ በስተቀር ሌላ ምክንያት የለም እና ያ ካልሆነ በስተቀር ፔዤ ተጫዋቹን ይዞ ለመቆየት የሚመኝ ከሆነ ዋጋውን አኑሮ መሸጡ የማይቀር ነው እንግዲህ እና ይሄ አንድ ምክንያት፣ እነዚህ ምክንያቶች መጠቀስ ይኖርባቸዋል ማለት ነው። አርሰናል አሁን ባርኮላን ካለ ደግሞ ገበያው ላይ በዚህ በዋጋ ሊፈተን እንደሚችል መዘንጋት የለበትም። ሊቨርፑል ተጫራች ሆኖ ከመጣ ሊቨርፑል እንደምታውቁት ተጫዋቾችን መተካት አለበት። እነ መሐመድ ሳላህን እነ ኢጎ ኤኪቲኬን በመጀመሪያዎቹ ወራት በፕሪሚየር ሊግ ጨዋታዎች ላይ መሳተፍ ስለማይችል የግድ ነው ሊቨርፑል ተጫዋች ይፈልጋል የስብስቡን ጥልቀት ለማስፋትና ጨረታው ጨከን ካለ ዋጋውን በጣም ሊያንረው እንደሚችል ግልጽ ነው። እንግዲህ አትሌቲክስ ስለዘገበ አትሌቲክ ምንም አይዛነፍም በእንደዚህ ባሉ ጉዳዮች። በሌሎችም ምክንያቶች በሌሎችም ምንድነው ዘርፎችም በሚሰራቸው ዘገባዎች ላይ ሁልጊዜ የታመነ ነው። ትልልቅ ጋዜጠኞች በጣም ትልቅ ሚዲያ የፈጠሩበት ስለሆነ አትሌቲክ የታመነ ምንጭ ነው። እነ ዴቪድ ኦርንስታይን የሚዘግቡበት ፕላትፎርም ስለሆነ ማለት ነው። በዝውውር ላይ ቶተንሃም የሚጠቀስ ሆኗል ማለት ነው። ሌላም ተጫዋች አለ ውድ ቤተሰቦቼ፣ አዩብ ቡአዲ። እዩት፣ አርሰናል ነው መጀመሪያ ስሙ የተጠቀሰው ከአዩብ ቡአዲ ጋር ከሊል ወደ አርሰናል ሊያዘዋውረው ይችላል ተብሎ ይሄ ዓለም ዋንጫ የመጀመሪያው ጨዋታ ከብራዚል ጋር በነበረው እነ ካሴሚሮ እና ብሩኖ ጊማሬሽ ባሉበት አማካይ ቦታ በሞሮኮ አስደናቂ የሆነ ፐርፎርማንስ አሳይቶ ነበር። አሁንም በጥሩ ብቃት እየተጫወተ ነው ያለው አዩብ ቡአዲ እና በመጀመሪያ ስሙ ከአርሰናል ጋር ተያይዞ ነበር። ግን ቀናትን እየጨመሩ በሄዱ ቁጥር ሌሎች ገዢ ክለቦችም እየተሰባሰቡ አሁን በተጫዋቹ ዙሪያ ያሉት ክለቦች እነዚህ ናቸው። ተመልከቱት ይህንን ግራፊክስ። አርሰናል ያለበት ፉክክር እንግዲህ የታመኑት ሚዲያዎች ሁሉ የሚሉት አርሰናል ራሱ አለ፣ ሪያል ማድሪድ፣ ባርሰሎና፣ ፓሪስ ሳን ጀርመን፣ ማንቸስተር ሲቲ የአዩብ ቡአዲ ፈላጊዎች ሆኗል። እንግዲህ አማካይ ሚድፊልድ ተጫዋቾች ዋጋቸው በነ ኤሊየት አንደርሰን ዝውውር ምክንያት ንሯል ካልን ይሄ ወጣት ሞሮኮዊ እንደዚህ ባሉ ሀብታም ክለቦች ለዝውውር የሚፈለግ ከሆነ ሊል አጫርቶ የበለጠውን ክፍያ ለማግኘት የሚፈልግ ክለብ በመሆኑ ምክንያት ዋጋው ምን ያህል ሊወደድ እንደሚችል ገምቱ። አርሰናል ቀደመ፣ ማንቸስተር ሲቲ ቀጠለ፣ ፔዤ ሰለሰ፣ ሪያል ማድሪድ፣ ባርሰሎናም ተያይዘው ስማቸው ከቡአዲ ጋር እየተጠቀሰ ይገኛል። እድሜው 18 ነው። ይህ ሞሮኮዊ በፈላጊ ክለቦች ብዛት በፈላጊዎቹ ክለቦች ሀብትና ጠንካራ ፍላጎት ምክንያት በገበያው ላይ ዋጋው ውድ ይሆናል ተብሎ ታስቧል። እድሜው ያለው ፖቴንሻል አማካይ ተጫዋች መሆኑ የሊል ኮንትራት ሊጠናቀቅ 2 ዓመት ብቻ ነው። እርግጠኛ አይደለሁም። 2 ዓመት አይመስለኝም። የሊል ኮንትራት ብቻ አሁንም እጁ ላይ ኮንትራት እንዳለ እርግጠኛ ነኝ። ያው ከኮንትራቱ ሊያልቅ ቢሆን ኖሮ ዋጋው በጣም ይወርድ ነበር እና በዓለም ዋንጫ ላይም ያሳየው ይህ ፐርፎርማንስም ዋጋውን በጣም አኑሮታል። አርሰናል ሜትር ከ86 የሚረዝመውን ይህንን ተጫዋች ለማስፈረም ፍላጎት አለው። ምክንያቱም ዘለግ ያሉ ተጫዋቾችን የማስፈረም ፖሊሲ ስለሚጠቀም ሚኬል አርቴታ ለወደፊቱ ይሄ ልጅ እድሜ ሲጨምር ምን ያህል ተክለሰውነቱ ሊገነባ እንደሚችል አሁን ቁመቱ
ገና በዚህ ዕድሜው ሜትር ከ86 ስለሆነ ሌላ ፓትሪክ ቬራ እንደማግኘት ነው የሚቆጠረው ማለት ነው ለአርሰናል። ሊል ከፍ ያለ ዋጋ ላቀረበ ተጫዋች ነው የሚሸጠው ፈላጊው እንደዚህ ከበዛ እና በሰሜናዊ ፓሪስ የተወለደው ቦአዲ 96 ጨዋታዎችን ለሊል ተጫውቷል። 96። ይሄም እንግዲህ ብዙ የሚጎዳ ተጫዋች እንዳልሆነ አጭር እኮ ነው። አሁን የሊል ዋናው ቡድን የተጫዋች ህይወቱ እነዚህን 3 ዓመታት ነው። ለሞሮኮ ብሔራዊ ቡድን ደግሞ ለመጀመሪያ ጊዜ የተጫወተው ገና ባለፈው ሜይ ወር ላይ ነው። አሁን ለሩብ ፍጻሜ ደርሷል የሞሮኮ ብሔራዊ ቡድን። የዚህ ተጫዋች ዋጋ በዓለም ዋንጫ ምክንያት ደግሞ ጨምሯል እና ዲዩሬብል ነው ደግሞ አይጎዳም። እንዳልኳችሁ 2329 ደቂቃዎችን በሊል ተጫውቷል። ብዙ ደቂቃዎችን የተጫወተ አማካይ ተብሎ በእድሜው ተጠቅሷል። ላሚን ያማል ባርሰሎና፣ ካሪም ኩሊባሊ ቬርደር ብሬመን እና ማቲያስ ማኔ ወልቭስ እንኳን ከእርሱ ያነሰ ደቂቃዎችን ነው ባለፈው የውድድር ዘመን በተጠናቀቀው ሲዝን የተጫወቱት እና ለሊል 30 ጨዋታዎች ላይ ተሳትፏል እና ይሄም ዲዩሬቢሊቲ ይሄም ከጉዳት ነፃ ሆኖ በየጨዋታው ላይ ብዙ የማገልገል ጉዳይ ብዙ ደቂቃዎች የመጫወት ጉዳይ በቀጣይ ክለቦቹ የሚፈለግ ነው። በደንብ እግሩን አፍታቷል ማለት ነው። ወደ 151 ጊዜ ፖሴሽን ዊን አድርጓል። 59 ሸርተቴዎች እና 27 ኢንተርሴፕሽንስ አስመዝግቧል ከሊል ጋር ባለፈው የውድድር ዘመን። ቢቢሲ እንደሚለው ከሆነ ውድ አድማጮች ከ69 ሚሊዮን እስከ 86 ሚሊዮን ፓውንድ ድረስ በዚህ ሰዓት ላይ በገበያው ተተምኗል። አርሰናል አሁንም አይኑን ከዚህ ተጫዋች አላነሳም። እንደው ፍላጎት ብቻ ሳይሆን የሊል ሰዎችንም እስከ ማነጋገር የተጫዋቹን ወገኖችም እስከ ማነጋገር ድረስ ደርሶ ነበረ። ባለፈው ሰሞን ዓለም ዋንጫ እንደተጀመረ መጀመሪያ ሲዘገብ እንደቆየው። አሁን አንድ ርዕስ ግን ይቀረኛል። በብሩኖ ጊማሬሽ ጉዳይ ምን አዲስ ነገር አለ? የአርሰናል ደጋፊዎች ይህንን የሚጠይቁ ይመስለኛል በየዕለቱ። ምክንያቱም ተጫዋቹ የሚያጓጓ ተጫዋች አሁን በፒክ እድሜው ላይ ነው የሚገኘው፣ በፒክ ብቃቱ ላይ ነው የሚገኘው። በዚህ ከፍ ባለ ደረጃ ላይ ስለሆነ ነው በብራዚል ብሔራዊ ቡድን እንግዲህ ሁሉንም ጨዋታዎች ከብራዚል ጋር የተጫወተው። ወደ ባልሳሳት 4 አሲስት አለው አይደል? ፍጹም ቅጣት ምትሳተ እንጂ ከኖርዌይ ጋር አይደል? ፍጹም ቅጣት ምትሳተ በቃ ያ ካልሆነ በስተቀር በብራዚል ብሔራዊ ቡድን ውስጥ ብሩኖ ጊማሬሽ የነበረው ብቃት የወሳኝ ተጫዋች ብቃት ነው። የወሳኝ ተጫዋች ሚና ነው የነበረው እና ኒውካስል ለቅቄ ወደ አርሰናል መዘዋወር እፈልጋለሁ የሚል ለኒውካስል ባለስልጣናት የውስጥ ጥያቄ ካቀረበ በኋላ ብዙ አዲስ ነገር አልተሰማ ሊሆን ይችላል። ዛሬ ምን አዲስ ነገር አለ? ኤክስክሉሲቭ ብሎ ዘ ቴሌግራፍ ጋዜጣ የኔ ብቻ ብሎ ያቀረበውን መረጃ አጠቃላይ ያቀርብላቸዋለሁ። የጊማሬሽ ጉዳይ በአርሰናል ዛሬ ምን አዲስ ነገር አለ? በመጀመሪያ በኒውካስል ዩናይትድ ውስጥ ድንጋጤም፣ ቅሬታም፣ ጥርጣሬም በአንዳንድ ደጋፊዎች ዘንድ በብዙሃን ደጋፊዎች ዘንድ ብል ይሻላል ተስፋ ቢስነት አለ። ለምን መሰላችሁ? ባለፉት 12 ወራት ኒውካስል ዩናይትድ ወሳኝ የሆኑ ትልልቅ ተጫዋቾችን አጥቷል። አሌክሳንደር ኢሳቅን፣ ኬራን ትሪፒየን፣ አንቶኒ ጎርደንን፣ ሳንድሮ ቶናሊን አጣ በ12 ወራት ውስጥ። ባለፉት ጥቂት ሳምንታት ደግሞ ጎርደንና ቶናሊን ይሸጥ ዘንድ ተገደደ። የኒውካስል ዩናይትድ ራይዝ ወይም ደግሞ ከፍ የማለት ምልክቶች ተደርገው የተወሰዱ እነዚህ ተጫዋቾች ለሚቀጥለው የውድድር ዘመን ጥቁርና ነጩ ማሊያ የሚለብሱ አይደሉም። የአሌክሳንደር ኢሳቅ አወጣጥ ደግሞ ትራውማቲክ ሆኖባቸው ባለፈው በትራንስፈር አፕዴት ላይ በጊማሬሽ ጉዳይ ብዙ ዝርዝሮችን አቅርቤያለሁ። እዛ ላይ የተነሱትን ባልደግም እመርጣለሁ። ግን ይሄ ዳራ ግን የግድ መጠቀስ አለበት። አሁን ከማነሳው አውድ ማለት ነው። ጊማሬሽ ሚስተር ኒውካስል ዩናይትድ ይባል የነበረ
የኒውካስል ደጋፊዎች የሚተማመኑበት ግን ደግሞ ትልልቅ ተጫዋቾች ሲወጡ አይተው በክለቡ መተማመን እየተሳናቸው ያሉ ደጋፊዎች በአይናቸው ፊት የሚወዱት ተጫዋቻቸው ወደ ፕሪሚየር ሊጉ ሌላ ተፎካካሪ ክለብ ወደ አርሰናል ሊዘዋወር ሊመለከቱት። ይሄ እንግዲህ ሊኖሩ የሚችሉ የድርድር ውጣ ውረዶችን ማለፍ ከቻለ ነው። እስካሁን ድረስ ቴሌግራፍ መረጃ ውስጥ አልገባሁም። ይሄ ግን አስፈላጊ ስለሆነ ማነሳላችሁ። ልክ እንደ ዩሪ ቴሌመንስ ዝውውር ነገሩን ቀላል ለማድረግ እንዲቻል እንኳን የውል ማፍረሻ ሂሳብ ኮንትራቱ ላይ የለም። የነበረው ኤክስፓየርድ አድርጓል፣ ቅድም በሌላ ርዕስ እንደገለጽኩላችሁ። ስለዚህ አርሰናል የውል ማፍረሻ ሂሳብ ከፍሎ ይህንን ተጫዋች የሚፈልገውን ተጫዋች በቶሎ እጁ ማስገባት አይችልም። ሚስተር ኒውካስል ስለሚባል በኒውካስል ዩናይትድ ቁልፍነቱ፣ መሪነቱ፣ ጠቃሚነቱ እንደው በቀላሉ የሚመዘን ስላልሆነ በደጋፊው ዘንድ ተወዳጅነቱ እና ደግሞ ባለፉት ሳምንታት ጎርደን እና ቶናሊ ሲሸጡ ቶናሊ 100 ሚሊዮን ፓውንድ ነው የተሸጠው። 100 ሚሊዮን ቶናሊ 100 ሚሊዮን ካወጣማ ጊማሬሽ ከቶናሊ በላይ በኒውካስል ዩናይትድ ተፈላጊ፣ በኒውካስል ዩናይትድ ተጽዕኖ ፈጣሪ፣ በኒውካስል ዩናይትድ ብቃቱን ያስመሰከረ ስለሆነ የገበያ ዋጋው ከ100 ሚሊዮን ፓውንድ በላይ መሆን አለበት የሚል አቋም በኒውካስል ዩናይትድ ባለስልጣናት ዘንድ አለ። አሁን የቀረው 2 ዓመት ኮንትራት ስለሆነ ደግሞ በደጋፊዎች ዘንድ ራሱ በቃ ኮንትራት ስላላራዘመ ይሄንን የመጨረሻው ወደ ትልቅ ክለብ የመዘዋወር እድሉ የመጨረሻው ስለሆነ እምቢ ይላል ወይም ሌሎች ምክንያቶችን መጥቶ ዝውውሩ ይቋረጣል ተብሎ ሊገመት አይችልም። እና ቴሌግራፍ ምን መሰላችሁ ዛሬ ያለው አይ ቲንክ አርሰናሎች ቴሌግራፍ እንደዘገበው ከሆነ የአርሰናል ፉትቦል ክለብ በኢንተርሚዲየሪስ ፊፋ ኢንተርሚዲየሪስ ይላቸዋል በኤጀንቶች ያልሆነ መንገድ ተጠቁሟል። ኢንተርሚዲየሪስ ናቸው ጎትጓቾቹ። ኒውካስል ዩናይትድ ይህንን ተጫዋች በስንት ነው? ከ45 እስከ 60 ሚሊዮን በተለያዩ ምንጮች፣ አንዳንዶቹ 60 ይላሉ፣ አንዳንዶቹ 45 ይላሉ። ባለፈው እንዳብራራውላችሁ ኒውካስል ክሮኒክል የተባለው ጋዜጣ 45 ሚሊዮን ነው የሚለው አርሰናል ያቀረበው እንግዲህ በቃል ነው፣ በይፋዊ ሰነድ አይደለም። ውሃውን ቴስት አረገ ስላችሁ ነበር አይደለ? አርሰናል እስቲ ሁኔታውን እንመርምር ብሎ ኒውካስሎችን ለመፈተኛ ይሆን ዘንድ ኒውካስል ክሮኒክል የከተማው ጋዜጣ 45 ሚሊዮን አቀረበ ነው አይደለ? እነ ዴቪድ ኦርንስቴን ደግሞ ከ60 ሚሊዮን ፓውንድ ወረድ ያለ አቀረበ ነው። ሁለቱም ውድቅ እንደተደረገ ነው የሰማነው። ይሄ መጀመሪያ ጥያቄ ነው፣ የቃል ጥያቄ አርሰናል ለኒውካስል ባለስልጣናት ያቀረበው። ግን ዛሬ የወጣው ቴሌግራፍ የሚለው አርሰናል ለምንድን ነው ይሄን ለመሰለ ተጫዋች ቶናሊ 100 ሚሊዮን ፓውንድ ባወጣበት ገበያ ላይ ለጊማሬሽ እንዴት 45 በሉት 60 በሉት 55 በሉት እንዴት ሊያቀርብ ቻለ? ከ60 ሚሊዮን ፓውንድ በታች እንዴት ሊያቀርብ ቻለ? እንዴት ዋጋውን ርካሽ መስሎት እንዴት ኒውካስልን ሽጥልኝ ብሎ ሊጠይቅ ቻለ ለሚለው ቴሌግራፍ የሚለው ኢንተርሚዲየሪዎች የሰጡት መረጃ ነው፣ የተሳሳተ መረጃ። ወኪሎቹ ኒውካስል በዚህ ዋጋ ሊሸጥልህ ይችላል ጠይቅ ብሎ አርሰናልን ጎትግቷል። እና ሚኬል አርቴታ አድናቂው ነው፣ ስለሚወደው ስለሚፈልገው ይሄ እንዲማ ከሆነ ብለው ጠየቁ። ኒውካስል ውድቅ አረገባቸው። ቴሌግራፍ የሚለው አሁን ለሁለተኛ ጊዜ ለመጠየቅ አሁን ገንዘብ ጨምረን እንምጣ ወይስ እንቅር? ምን ያህል ገንዘብ እንጨምር? ምን ያህል ገንዘብ ብንጨምር ኒውካስሎች እሺ ይሉናል? ምን ያህል ሲያዋጣናል? ወይስ ኒውካስል ድርድሩን ዙሩን ሊያከረው ይችላል? ወደ ሌሎች ተጫዋቾች ፊታችንን እናዙር ወይ? በዚህ ጉዳይ ላይ አሁን እያጤኑት ያለ ነገር አለ። በዚህ ጉዳይ ውስጥ ለውስጥ እየተወያዩ ይህንን ካያችሁ አርሰናል አሁን ተመልሶ ሲመጣ ኒውካስል ዩናይትድ ዋጋውን ውድ ሊያደርግበት እንደሚችል መጠርጠር አለብን። ዋጋውን ውድ ሊያደርገው ይችላል።
እነ ቴሌግራፍ እንደሚሉት ከዚህ በኋላ ሳሁን ጊማሬሽ እንደገና ልቀቁኝ ብሎ አያስቸግርም ወይ? ኖ በኒውካስል ዩናይትድ በኩል እንደ ኢሳቅ አይነት ባህሪ ያሳያል ተብሎ አይጠበቅም ይላል ቴሌግራፍ። የኒውካስል ባለስልጣናት ኖ እንደዚህ አይነት ሃርድቦል ይጫወታል የሚል ግምት የለም ለብሩኖ ጊማሬሽ። እሺ እንደዛ ከሆነ ጊማሬሽ እንደገና ልቀቁኝ ይላሉ። አሁን መጀመሪያ ልቀቁኝ ሲል አግሬሲቭ ሆኖ አይደለም ልቀቁኝ ያለው፣ እንደ ኢሳቅ ቤት ቀርቶ ልምምድ አልሰራም ብሎ ምናምን አይደለም። በጨዋነት በመግባባት እንደ የጀንትልማን አቀራረብ ነው ያሳየው። ግን ደግሞ የራሱ ስቴፕ አለው እዚህ ጋር ላክርረው ቢል ጉዳዩን በመጀመሪያ በዶክመንት በደብዳቤ ከፈለገ በኢሜይል ከፈለገ በምንም በወረቀት ላይ በተጻፈ ልቀቁኝ ብሎ ማስገባት ግን ይኖርበታል። ግን እዛ ላይ አልደረሰም። ግን መሄድ እንደሚፈልግ ግን ገልጾላቸው። ምክንያቱም በኒውካስል ዩናይትድ በኩል ይላል ቴሌግራፍ ዛሬ ባወጣው እትሙ፣ በኒውካስል ዩናይትድ በኩል ራሱ ለዚህ ተጫዋች የማዘን ጉዳይ እሱን የመረዳት ነገርም አለ። ምክንያቱም ኢሳቅ፣ ትሪፔ፣ ጎርደን፣ ቶናሊ በለቀቁበት ስብስብ ውስጥ እሱ ብቻውን ትልልቆቹ ሁሉ ወጥተው እንዲቆይ አፒታይት ሊያጣ ይችላል። ይህንን የኒውካስል ባለስልጣናት ተረድተውለታል። በተጨማሪ የሚጠይቀው ክለብ አርሰናል ከኒውካስል በላይ ነው። የቻምፒየንስ ሊግ ተሳታፊ ነው። ለሚቀጥለው የውድድር ዘመንም ፕሪሚየር ሊጉን ያሸንፋል ተብሎ ፌቨራይት ተደርጎ የሚወሰድ ነው። የቻምፒየንስ ሊግ ፋይናሊስት ነው። ስለዚህ የአውሮፓ ዋንጫን እንደገና የማሸነፍም እድል ያለው ሊሆን ስለሚችል ከኒውካስል ወደ አርሰናል የሚደረገው ሽግግር ወደ ትልቅ ደረጃ የሚደረግ ሽግግር መሆኑን ተጫዋቹ ስለሚያምን እንደ ተጫዋች እድሜውም እየገፋ ስለሆነ ይሄንን እድል ተመልሶ ላያገኝ እንደሚችል ስለሚታወቅ የኒውካስል ባለስልጣናትም ራሳቸው ሐዘኔታ ይሄ መረዳት አላቸው ይላል ቴሌግራፍ። ምናልባት ሐዘኔታ ላይሆን ይችላል፣ አንደርስታንድ ያደርጉታል፣ ይረዱታል ይሄንን ነገር እና በዚህ ምክንያት ዋጋው ግን ይረክሳል ተብሎ ግን አይታሰብም። ከ60 ጥቂት ወረድ ያለ አለ አይደለ ዴቪድ ኦርንስቴን 55ም በሉት 58ም በሉት ቀርቦ ኒውካስል ውድቅ ካደረገው ቶናሊን በ100 ሚሊዮን ፓውንድ የሸጥን እኛ ይላሉ ኒውካስሎች ይላል ቴሌግራፍ። እንዴት ይህንን ተጫዋች በዚህ ዋጋ እንሸጣል? ኦኬ ከቶናሊና ከጊማሬሽ ማን ይሻላል? ለኒውካስል ጊማሬሽ የተሻለ ተጫዋች። ቶናሊ ድንቅ ተጫዋች ነው፣ ግን ከበጣም ጥሩ እጅግ በጣም ጥሩ እንምረጥ ካልን ይሄ ብራዚላዊ ነው እጅግ በጣም ጥሩ የሚለው ምዘና ላይ የሚያርፈው። ስለዚህ በጣም ጥሩ በ100 ሚሊዮን ፓውንድ ከተሸጠ እጅግ በጣም ጥሩ ከዛ በላይ ሊያወጣ ይችላል የሚል አሴስመንት አላቸው። ስለዚህ አርሰናል አሁን እንደዚህ አይነት ድርድር ውስጥ ገብቶ የማይበላውን ፍሬ ለፍቶ ላለመዝራት ይወስን ይሆን ወይ? ገና ኮንሲደር እያደረገው ነው። ሄደን ተመልሰን ዋጋ ጨምረን እንጠይቅ እንደራደር ወይስ እንተው? እሺ ከሄድን ደግሞ ምን ያህል ዋጋ ይዘን እንቅረብ? እንችላለን ወይ? ሌሎች ቦታዎችን ማጠናከር ስላለብን ምናምን የሚል ይሄንን ጉዳይ እያጤኑት ነው። ለሁለተኛ ጊዜ ሽጡልን ብሎ ለመጠየቅ ግን አሁንም አድምቃችሁ ልታሰምሩበት የሚገባ ጉዳይ አርሰናል ደጋፊዎች አድምቃችሁ፣ ይሄ ጥያቄ በወረቀት የቀረበ በሰነድ የቀረበ አይደለም። ይልቀቁኝ ጀስት እንደ ጀንትልማን ከኒውካስል ሰዎች ጋር በጣም ስለሚግባባ በተከበረበት ቤት ውስጥ በጨዋነት የቀረበ እነሱም የሚረዱት ነገር እንዳለ ስለሚያውቅ ግን ጸባይን ልቀይር ብሎ እንደ ኢሳቅ አይነት ገመድ ጉተታ ውስጥ ቢገባ አሸናፊ እንደሚሆን ያውቀዋል። ግን ለምን ነገ ወደ ሴንት ጄምስ ፓርክ ሲመጣ በክብር እንዲቀበሉት ይፈልጋል። ዝውውሩን ተረድተውለት እሺ ብለው ግን ደግሞ ለቀውት በክብር ሸኝተውት ሲመለስ ለወደፊቱ በኒውካስል ዩናይትድ በጭብጨባ ከደጋፊው ጋር በፍቅር መለያየትን ፈልጎ ሊሆን ይችላል። በጭብጨባ እንዲቀበሉት እንደዛ ነው ይሆናል ተብሎ የሚታሰበው። አሁን ኒውካስሎች እዚህ ጋር በአንድ በኩል ጊማሬሽን የመሸጡን ግዴታ ያውቁታል። ተጫዋቹ መሄድ እንዳለበት በቃ ይረዳሉ እነሱ ምንም እንኳን ባይሄድባቸው የሚፈልጉ ቢሆንም። ግን ጊማሬሽ
እንደ ተጫዋች ለኒውካስል የሚሰጠው አገልግሎት እሱ የሚወክለው ነገር ኒውካስሎችን ደግሞ ያሳሳል። እሱ የሚወክለው የትልቅ ተጫዋችን ውክልና ነው። አሁን እሱ ያዘው በርከት ያሉ ትልቅ ተጫዋቾች ስለወጡ ሌላ ትልቅ ተጫዋች በኒውካስል ውስጥ እንዳይቆይ ሊያደርግ ይችላል። እሱም ከወጣ ያሉት እንዳይቆዩ ብቻ ሳይሆን እነሱም እንውጣ ውጭ ማየት ብቻ እንዲሆኑ ብቻ ሳይሆን ከውጭ የሚመጣ ሌላ ሱፐርስታር በሱ ደረጃ ላይ ያለ ወደ ኒውካስል ዩናይትድ መጥቶ እንዳይጫወት ያንን ፍላጎቱን እንዲያጣ